ሄሎ ጋይስ እንዴት ናችሁ? ሰላም ናችሁ አላችሁ? ያው ሲክስ ፓርት ቱ እንቀጥላለን። ባለፈው ቀጣይ ፓርት ዋን ማለት ነው ያየነው ስለ ቴዎድሮስ እና ስለ ዮሐንስ ታሪክ ነው ማለት ነው። ስለ እነሱ በደንብ አድርገን አይተናል። ያው ከዛ ቀጥሎ ያለው ስለ ምኒልክ ነው። ስለ ምኒልክ ሪጅም ነው። ስለ ምኒልክ ሪጅም ነው የምናወራው ማለት ነው። ያው ይሄም ደግሞ ዘ ኢምፔሪየል ምኒልክ ኢዝ ዩዝድ ቱ ሜትድስ ኦርደር ቱ ዩኒቲ ኤንድ ቴሪቶሪ ኦፍ ኢን ኢትዮጵያንስ። ያው ኢምፔሪየር ምኒልክ ያው የሚጠቀመው ሜትድ ሁለት የሆነ ሜትዶችን ስነ ዘዴዎችን ይጠቀም ነበር። ኢምፔሪየርስ ማለት አጼ እንደማለት አጼ ምኒልክ የሚጠቀመው ሁለት የሆነ ሜትዶችን ይጠቀም ነበር። ኢን ኦርደር ቱ ዩኒት ያው ምን ለማድረግ ኢትዮጵያ ዩኒቲ ለማድረግ ቴሪቶሪ ግዛቱን ዩኒቲ ለማድረግ የሚጠቀማቸው ሁለት የሆነ ዘዴዎች ነበሩ። ይሄም ደግሞ ፒስፉሊ ሰብሚሽን እና አርም ሬዚስታንስ በሰላም ያኛውን ቦታ በመያዝ እና እንደውም በወታደሩ ወረራ ነው ማለት ነው። ይሄ ነው። እሺ ሌላ ዘ ፈረስት ካምፒንግ ኢንቱ ኢንኮሬንሽን ለመጀመሪያ ጊዜ ያው ካምፕ አድርጎ የያዘው ኢንኮሬክሽን ያደረገው ኢንኮርፖሬቴሽን ማለት መያዝ ነው። በመጀመሪያ ጊዜ ክርስቲያን ጉራጌ እና ኦሮሞ ኤሪያስ ኮንዳክትስ ኢን ዘ ይር ኦፍ 1875 1886 አካባቢ ፒስፉሊ ሰብሚሽን ወይም በሰላማዊ ምን አድርጓል ማለት ነው ይዟቸው ነበረ ነው። ያን ቦታዎችን በሰላማዊ እንደያዛቸው ነው። የት ክርስቲያን ጉራጌ እና ኦሮሞ ስቴት ኮንዳክት ዊዝ ኤሪያስ እንደጀመረ ዘ ጉራጌ ፒፕልስ ሪችድ አት ዛት ኢምፔትስ ቱ ወይስ ይኸው ጉራጌ ህዝብን ከፍተኛ የሆነ ህዝብ ነበር። ይሄ እነዚህም ደግሞ ሁለት ሙከራዎችን አድርገዋሉ። እነዚህም ዘቱ ወይስ በሁለት መንገድ ነው። ፒስፉሊ ሰብሚሽን እና አርሚ ሬዚስታንስ ማለት ተዋግቶ ምናምን ማለት ነው። ይሄም ደግሞ ኖርዘርን ጉራጌ እና ክርስቲያን ዴሲዲስ ዘ ቹዝ ፒስፉሊ ሰብሚሽን ኢን ቢኮዝ ኦፍ ጂኦግራፊካሊ ነው። ይሄም ደግሞ ደቡብ ወደ ሰሜን ጉራጌ አካባቢ እና ወይንም ክርስቲያን ጉራጌ የምንላቸው ቦታዎች የመረጡት ምንድን ነው? በሰላማዊ ሰብሚት ከሱ ጋር ከምኒልክ ጋር አንድ መሆን ነበረ ነው የመረጡት። እሺ ሌላው ደግሞ አፕሮክሲሜትሊ እነዚህም ደግሞ የመረጡት በተቀራራቢ የነበሩ በምን በሃይማኖት እና ፌርስ ዘ ቴሪቶሪ ኦፍ ኦሮሞን ምን ስለሚፈሩ ነበረ ነው። ኦሮሞ ቦታችንን ይወርስብናል ብሎ ስለሚፈሩ ይሄንን ፒስፉሊ ሰብሚሽን አድርገዋል። ሌላ ደግሞ ዌስተርን ጉራጌ የምንላቸው ዲፊቲድ ኦንሊ አፍተር ዘ ፋየርስ ኢን ፋይቲንግ ያው እነዚህም ከባድ ጦርነቶችን ውጋዎችን ካደረጉ ወይንም ፋይቲንግ ከግጭት በኋላ ያደረጓቸው ነው ማለት ነው። ይሄ በኋላ ነው የያዙት ወይንም ፎርስፉል ወይንም አርሚ ካምፒንግ ተብሎ የሚጠራው ክርስቲያን ጉራጌ ፎርስ ነው ማለት ዘይስ አር ሊድስ ቱ ባይ አሰንጃቦ ኢን ቀበና በሚባል ይሄንን ቦታን ይመራ እንደነበረ ይነገራል ማለት ነው። ሌላው ደግሞ ያው ሂ ወዝ ሬዚስታንስ ቻሌንጅድ ይሄም ሲሪየስሊ ሂ ወዝ እሱም ደግሞ ማን አሰንጃቦ ቻሌንጅ ገጠመው ችግር ገጠመው ማን በምኒልክ ሪዩኒፊኬሽን አላምን ወይንም በባሌ ኢትዮጵያንን አንድ በማድረግ ወይም መልሶ በመገንባት ወይም መልሶ ሪዩኒፊኬሽን በማድረግ ዛቢያ ትልቅ የሆነ ችግር ገጠመው። ሌላ ደግሞ አይቨር ቢሆንም ግን ራስ ጎበና ምኒልክ ኦፍ ኢን ጀነራል ቶክ ፊልድ ኦፍ ሬዚስታንስ ኢን ብሮክ ኤንድ ሙቭመንት ባውት ኢን ኢንድ ኦፍ 1888 ያው ሰንጃቡን በ1888 ላይ ምን አደረገው ተዋግዶት ምን ሆነ ብሮክ አደረገው አቆመው ወይንም የመጨረሻ አደረገው እና ማን ነው የምኒልክ ወታደር የነበረው ራስ ጎበና ነው ማለት ነው። እሺ ሌላው ደግሞ ዘግቢ ኦሮሞ ፕሪቪየስሊ ዘ ኤሪያ ኦፍ ኦኩፓሽን ዘ ኪንግ ተክለ ሃይማኖት ኢን ጎጃም ቢኮዝ ኦፍ ኢምፔሪየል ዮሐንስ ሪኮግናይዝ ተክለ ሃይማኖት ኪንግ ኦፍ ጎጃም ኤንድ ካፋ ኢን 1880 ይሄም ደግሞ ፕሪቪየስሊ ዚስ ኤሪያ ዋዝ ኦኩፓይድ ያው በተክለ ሃይማኖት በቀጣይ ተክለ ሃይማኖት ያዘው ተክለ ሃይማኖት ኦፍ ጎጃም ያዝ ቢኮዝ ኦፍ ምክንያቱ ማለት ኢምፔሪየር ዮሐንስ እውቅና ሰጥቶት ነበር ለማን ለተክለ ሃይማኖት ኦፍ ዘ ኪንግ ኦፍ ጎጃም እና ካፋን አስተዳደር ብሎ ስለሰጠው ኢትስ ዲፌንስ ያው እሱም ደግሞ ኢትስ ዲፌንስ ዲቫይንድ ኢን ኦን ምኒልክ ጀነራል ራስ ጎበና ዳጨው ኤንድ ዘ ኦሮሚያን ስቴት ቢገን ቱ ሌዘር ዜር ቱ ዘ ጎጃሚስ ይሄም ደግሞ ዘ ኦሮሚያን ይሄም ደግሞ ዲቫይንድስ ኢን ዘ ምኒልክ የሚኒሊክ ጀነራል የነበረው ራስ ጎበና ዳጨው ይህ ኦሮሞን ስቴት ቢጋንቱ ሎስስ ኦሮሞን ስቴቶችን ሎስ ማድረግ መዋጋት
ዜር ኢዝ ጎጃሜ አፍተር ዘ ባትል ኦፍ ኢምቦቦ ከኢምቦቦ ጦርነት በኋላ ቢትዊን 1882 እና በ1886 መካከል ያለው የኢምቦቦ ጦርነት ሚኒሊክ አብልቶ ሚኒሊክ ችሏል። ጌትስ ፒስፉሊ ሰብሚሽን ከሚሴ ሞርዳና ኦፍ ለቃ ነቀምቴ ቦታዎችንም በሰላማዊነት ወይንም ፒስፉሊ ሰብሚሽን ማድረግ ጀምረዋል። ማን ከሚሴ ሞርዳና ወይንም ለቀም ነቀምቴ የሚባሉ ቱሉ ጆታ ቱሉ እንደ ለቃ ቀለም የሚባሉ ቦታዎች እነዚህ ወይንም ለቃ ስቴት የሚባሉ ቦታዎችን ምን አድርጓሉ? እነዚህን ይዘዋል ማለት ነው። አባ ጅፋር ዘ ሰከንድ ጅማ ወዝ ሩሊድ ኢን ሰራውንድድ ኢን ግቤ ስቴትስ ኢትስ ቺፍ ኦፍ ኢለባቦርስ። ይህም ደግሞ አባ ጅፋር ሁለተኛን የጅማ ሩል ገዢ የነበረውን ምን ሰራውንድ ወሮት የግቤ ሪቨር እና ሌላ ደግሞ ቺፍ ኦፍ ኢለባቦር አድርጎት እንደነበረ ይነገራል ማለት ነው። ሌላውን አርሲ ከመቼ መቼ ነው የተያዘችው? በ1882 አንስቶ 86 አንስቶ ሚኒሊክ ፌስት ስትሮንግ ሬዚስተንስ ፍሮም ዘ ፒፕል። ይህም ደግሞ ሚኒሊክ ከባድ የሆነ ምን አግኝቶት ነበር? ሬዚስታንስ ጦርነት አግኝቶት እንደነበረ ወይንም ታጋዮች ስትሮንግ ሆነ ታጋዮች እንዳገኙት ሌላ ደግሞ ይነገራል ማለት ነው። አርሲ ወዝ ዩዝ ኢን ስፔርስ ኤንድ አሮስ አጌንስት ኢን ፋየርስ። ስፔርስ እና አሮስን ይጠቀሙ ነበር ማን? ፋየር አርሚዎቻቸው ማለት ነው። ሌላው ዘ ሚኒሊክ ፐርሰናሊ ፓርቲሲፔት ኢን መኒ ኦፍ ባትልስ። ሚኒሊክ እንደ ግሉ እንደ ፐርሰናሉ ፓርቲሲፔት አድርገዋል ተሳትፎ አድርገዋል በብዙ ምን ጦርነቶች ማለት ነው ሲያደርግ። ሌላው ደግሞ አርሲ ፎርስ ዜር ዲፊትድ አት ዘ ባትል ኦፍ አዙላ። ያው የአርሲ ፎርስ የተሸነፈው ወይም ዲፊትድ የሆነው ዘ ባትል ኦፍ አዙላ ማለት ነው። ያው ዘ ባትል ኦፍ አዙላ። ዘ አረር ወዝ ሌላ ደግሞ አረር ነው። ስለ አረር እንገባል። ኢትስ ካብ አንደር ኮንትሮል ኦፍ ኢጂፕቲያን። እቺም ደግሞ ኢጂፕቲያ በኢጂፕት የቁጥጥር ስር ሁና ነበረ። መቼ? 1875 አንስቶ ቱ ለ10 ዓመት ነው የተገዛችው። ለ10 ዓመት ተገዝታለች። ማን? አራር ማለት ነው። ማን? በኢጂፕቲያን ተወራለች። መቼ? እስከ መቼ ድረስ? በ1885 ድረስ ለ10 ዓመት ማለት ነው ተገዝታ እንደነበረ ይነገራል። እሺ ሌላ ኢጂፕቲያን ኢምፔሪየር ሪተርን ኢን ዘ አረር ከሀረር ከወጡ በኋላ ማን? የኢጂፕቲያን ግዛቶች ከኤሚሬት ከወጡ በኋላ ሪተርን ከሆኑ በኋላ ከተመለሱ በኋላ ቲስ ቱ አረር ከሀረር ማለት አሚር አብዱላ ምን ሆነ? የአረር ገዢ ሆነ። ዚስ ኢጂፕቲያንስ ኢቪኩዌሽን ፕሮቫይድ ሚኒሊክ ቱ ኮንትሮል አባውት ኢሮፒያን ኮሎናይዝ ወክሊ ኢንቱ ዘ ኤሪያስ። ይሄም ደግሞ ኢቪኬሽን ፕሮዲስ ዘ ሚኒሊክ ኮንትሮል ሚኒሊክ ኮንትሮል ካደረግ ለማድረግ ኢትስ ቢፎር ከዛ በፊት ከማድረጉ በፊት ዘ ኢሮፒያንስ ኮሎናይል ወክ ኢን ዚስ ኤሪያ። እነዚህን ቦታዎች ኢሮፒያኖች ምን ለማድረግ ኮሎናይል ለቀኝ ጊዜ ኮሎናይዘሮች ቤት መጥቶ ነበረ፣ ወክ አድርጎ ነበር፣ እዛ ቦታ ላይ መጥቶ እንደነበረ ይነገራል ማለት ነው። 1886 ላይ ኢኒሻሊ ካምፒንግ ዊዝ ሊድ ባይ ሚኒሊክ ጀነራል ደጅ ወልደ ገብርኤል ፌል ቢኮዝ ኦፍ መኒ ኦፍ ትሮፒ ወዝ ዲዘርቲድ። ይህም ደግሞ ኢኒሻሊ በ18 አፕሪል 1886 ላይ ኢኒሻሊ ተነሳስተዋል። ምን ካምፒንግ ማለት ዊች ወዝ ሊድ ባይ ይህም ደግሞ የሚመራው ማን? በምኒልክ ነው። በምኒልክ ደጃች ወልደ ገብርኤል ፌሊድ ቢኮዝ ኦፍ እሱ ወድቆ ነበር። መኒ ኦፍ ትሮፒ ዊዝ ዲዛስተር። ፋይናሊ በመጨረሻ አራሪ ሬዚስታንስ ወዝ ብሮክ ኢንቱ ዘ ባትል ኦፍ ጫለንጎ የሚባለው ነው። ዘ ባትል ኦፍ ጫለንጎ ስቱደንት ፎከስ ኢን ዚስ ኤሪያስ ኢትስ ዘ ባትል ኦፍ ሜንሊ ፎከስስ። አሁን አርሲ ካለ አዙላ ነው ማለት ነው። አረር ከመጣ ደግሞ ጫለንጎ የሚል ይመጣል ማለት ነው። ያው ተማሪዎች ይህን ቦታ እነዚህ የጦርነት ቦታዎች በፈተናቸው ስለማይቀር ተሸምደዳችሁ ብትይዙ ደስ ይለኛል እኔ። እሺ